እስኪ ስለ ወንዶችም አንድ ሐሳብ ልናገር እና ልጨርሰው ወደ ቀጣይ ጥያቄ በዚህ ሰዓት እንዳያል። አሁን ፀጉር ማሳደግ ምን እንደሆነ ታውቃላችሁ? በጣም የሚገርም ነገር እኮ ነው። ቅዱስ ጳውሎስ ፀጉር አታሳድጉ አንደኛ ቆሮንቶስ ምዕራፍ 11 ላይ ፀጉሩን መላጨት ለወንድ ልጅ ውርደቱ ነው፣ ለሴት ልጅ ተፈቅዷል ይላል። ስለዚህ ፀጉሩን አሳድጎ ፈትሎ የሚሄድ ወንድ ምንድነው ትርጉሙ? ሴት ነኝ እያለ ነው ማለት ነው። ሴት ነህ አንተ እንዴ እኮ አይደረስ እኮ ነው በእውነቱ ማለት ነው። ምንም ግን አንድ ሰው ዳችሁ ሴት ብላችሁ ትሰዱት ግን ይማታል። በመሰረቱ ሴት ስድብ አይደለም። ሴት ማለት ምትክ አካል ማለት ነው። ግን ሴት ነኝ ማለት ነው ይላል። በእውነት ፍትሐ ነገሥት ትርጓሜያችንም ይናገራል። ይሄን ሃይማኖተ አበው ይናገር ሴት ነኝ ማለት ነው አርአያ መለወጥ ነው የሚለው ክብር አይደለም። አይ በቅቻለሁ እኔ ቅዱስ ነኝ ብትል ከጳውሎስ የበለጠ ባይታው ያለ እንዴ ይላል። ጳውሎስም አልነበረውም ነው። ስለዚህ አርአያችን የማናውቅ መንገዳችን የማናውቅ ዕውቀት የሌለን የማንጠይቅ የማንማር በመሆናችን ማሰላሰል ስላቆምን ወደዚህ የመጣ ነው ከዚህ የተነሳ ነው። ስለዚህ ሕሊናችን ከፍ እንዲል እኔ ምንድነኝ? ለምን ወደዚህ ምድር መጣው? ወዴት እየሄድኩ ነው? እኔ ምንድነኝ? ሰው ነኝ በሉ። ሰው ነኝ በሉ እንጂ ከሰውም በላይ ክርስቲያን ነኝ በሉ። ምንድነን? ክርስቲያን ነኝ። ምን ላደርግ መጣው? ለሰማይ ቤት ልነግድ በሉ እንጂ። ወዴት እየሄድኩ ነው? ወደ ክርስቶስ በሉ እንጂ።